መብራቶችን በኬብል ስናገናኝ ስታንዳርዶችን መከተል አለብን። በአንድ ኬብል እርስ በርስ የምናገናኛቸው መብራቶች 6፣ 8 ወይም 10 ሊሆኑ ይችላሉ። ብዙ ጊዜ ስታንዳርዱ ሪኮሜንድ የሚያደርገው እስከ 8 መብራት በአንድ ላይ ኢንተርኮኔክት ማድረግ እንችላለን። ለምሳሌ ይሄን ሊቪንግ ሩም እዚህ ጋር 8 መብራቶች አሉን። እነዚህን በአንድ ኬብል ማገናኘት እንችላለን። ካስፈለገ ደግሞ እዚህ ጋር 2 መብራቶች አሉ፣ እዚህ ስቴርኬዙ እና እዚህ መንቀሳቀሻው ላይ። ይህንና ይህን ጨምረን አጠቃላይ 10 መብራቶችን በአንድ ላይ ኢንተርኮኔክት ማድረግ እንችላለን። እሱን ለማድረግ እዚህ ጋር እኔ አርክ መረጥኩ። ዜን እዚህ ጋር ክሊክ ላርግ እዚኛው መብራት ላይ። ዜን ቦታ መረጥኩለት፣ እንደዚህ ያደረግኩ። አሁን እዚህ ጋር ምን አደረግኩኝ? ይሄን መብራትና ይሄን መብራት አገናኙ። አሁን ቀጣዩን ለማገናኘት ሪፒት አርክ ወይም ደግሞ ሪሰንት የሆነውን ስራ ሪፒት ብለው እዚህ ጋር እንደዚህ አድርጌ ይሄንም እዚህ ጋር አገናኘው። ዜን አሁንም ይሄኛውም እንደዛው ላገናኝ። ከዚህ ክሊክ አደረግኩና እነዚህን 4 መብራቶች አገናኟቸው። አሁን እነዚህንም ላገናኝ። በዚሁ እነዚህንም እያገናኘው ነው። እዚህ ጋር አሁን እነዚህን 4 መብራት እዚህ ጋር እንደዚህ ባገናኛቸው እነዚህን 8 መብራቶች ኢንተርኮኔክት አድርጌያለሁ። ስታንዳርዳችን ላይ 6፣ 8፣ 10 መብራት ድረስ በአንድ ላይን በአንድ የመብራት ሰርኪዩት ማገናኘት እንችላለን። ስለዚህ እነዚህ ሁለቱን ብንጨምር ስለዚህ ጋር እንደምታዩት እነዚህ መብራቶች እነዚህ 4፣ 8 እዚህ ጋር 2 አጠቃላይ ኢንተርኮኔክት አደረጓቸው። ሌላ ደግሞ ለምሳሌ እነዚህን ከነዚህ ጋር ብናገናኝ ከፈለግን በፖሊ ላይን መጠቀም እንችላለን። እዚህ ጋር ጀምረን ይሄን ከዚህ ኢንተርኮኔክት ዜን ሪፒት እንበለውና ይሄን ከዚህ አገናኘን። ሌላ እነዚህን ሁለቱን እናገናኛቸውና እዚህ ማድረግ እንችላለን። ዜን ያሰብኩት እኔ እነዚህን 4 መብራቶች ከነዚህ ጋር ማገናኘት ነው። ዜን ሪፒት አሁን በቅርብ ሰዓት ያዘዝነው አርክ ስለሆነ ይህን አርክ እንወስደው ከዚህ ጋር አድርገን እዚህ ጋር ክሊክ አድርገን እንደዚህ ብናገናኝ እዚህ ጋር ዜን አሁን ይሄን መብራት ከነዚህ ጋር ኢንተርኮኔክት አደረግን። ዜን ይሄን መብራት ከዚህ ጋር እናገናኝ። እዚህ ያደረግነው እነዚህ 2 አለ እዚህ ጋር 4፣ 6 ነው። ይሄንና ይሄን አድርገን ከዛ ጋር ኢንተርኮኔክት ብናደርጋቸው ስለዚህ ጋር እንደምታዩት አሁን እነዚህን መብራቶች 1፣ 2፣ 3፣ 4፣ 5፣ 6፣ 7፣ 8፣ 9 እነዚህ 9 መብራቶች በአንድ የመብራት ሰርኪዩት ኢንተርኮኔክት አደረግን።